ውድ ዩቲዩብ ተከታታዮቻችን እንዴናችሁ ደህና ናችሁ? እኛ አለን። እንዴናችሁ ደህና ናችሁ ወይ? ዛሬ ደግሞ በሌላ አዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ደግሞ የመጣሁት እንግዲህ ወንድ ልጅ እኛን ሲወደን ምን ያደርጋል የሚለውን ነገር ለማየት ነው እና አብራችሁን ተከታተሉን ለማለት እወዳለሁ። ከዛ በፊት ግን ወደ ቪዲዮ ከመግባታችን በፊት ይሄን ቻናል ወይም ይሄን የዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን መጫን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እሺ እና ዛሬ እንግዲህ እንደነገርኳችሁ የምናወራው ወንድ ልጅ ሲወደን ምን ያሳየናል፣ ምን አይነት ሪአክሽኖችን ከወንድ ልጅ አንድ ወንድ ልጅ ወዶናል ብለን ስናስብ ምን አይነት ሪአክሽኖችን ያሳየናል የሚለውን ነገር ነው የምናወራው ማለት ነው ዛሬ። ስለዚህ ቀጥታ ወደ እሱ እንሄዳለን። አንድ ወንድ ልጅ ሲወድሽ የሚያሳይሽ የመጀመሪያውና ዋነኛው ምልክት ምንድነው? በቃ ሁልጊዜ በቃ ላንቺ ይጨነቃል ማለት ነው እና ያ ወንድ ልጅ ቤስት ፍሬንድሽ ሊሆን ይችላል ወይ የሆነ ብቻ ትቀራረባላችሁ ነገርና ላንቺ በቃ በጣም የተለየ ጭንቀት ያሳይሻል ማለት ነው። ስላንቺ ይጨነቃል ማለት ነው። ያ ልጅ ስላንቺ መጨነቅ ጀመረ ማለት ደግሞ ወዶሻል ማለት ነው እና ምናልባት ደግሞ እንዴት ነው ሁሉም ሰው ሊጨነቅልን ይችላል። የተጨነቀልን ሁሉ ወዶናል የሚለውን ነገር ልታስብ ትችላለሽ። ግን እንደዛ ሳይሆን ወንድ ልጅ በይበልጥ ላንቺ መጨነቅ ከጀመረ በቃ ወዶሻል ወይም ደግሞ ላንቺ የፍቅር ስሜት ተሰምቶታል ማለት ነው እና የሚጨነቅልሽ ወንድ ልጅ ካለ እንደዛ አድርገሽ ማሰብ ትችላለሽ ማለት ነው። እሺ ቀጣይ ደግሞ ወንድ ልጅ በጣም ይቀናል ማለት ነው። ይቀናል ገባሽ? ላንቺ የፍቅር የተለየ ስሜት ካለው 100% እርግጠኛ ሆኜ የምነግርሽ ነገር ይቀናል ማለት ነው። ወንድ ልጅ በአንቺ ካልቀና ወይም ደግሞ ሌላ ሰው ሲያወራሽ ሊሆን ይችላል ወይ ከሌላ ሰው ጋር ስትሆኝ ሊሆን ይችላል። የማይቀና ከሆነ ያ ልጅ ላንቺ ምንም አይነት ስሜት የለውም ማለት ነው። ግን የሚቀና ከሆነ ያ ልጅ ላንቺ ፍቅር አለው ማለት ነው እና ወንዶች የቅናት ስሜት ከተሰማቸው ላንቺ ካለው ፍቅር አንጻር ነው የሚለውን ነገር ማየት አለብሽ ማለት ነው እና እንደዛ ተረጂ ነው ያለሽኝ። እና ሶስተኛው ደግሞ ወንድ ልጅ ላንቺ ልዩ ስሜት ካለው ወይም የሚወድሽ ከሆነ በጣም በቃ ላንቺ ነገሮች ይጨነቃል ስልሽ ያንቺ አላማ፣ የወደፊት ፍላጎትሽ፣ ነገሮችሽ በሙሉ ያግዝሻል ማለት ነው። ካንቺ ከምትፈልጊው መሆን የምትፈልጊው ነገር ሊኖር ይችላል ወደፊት ለሱ ይሄን ነገር ባሳካ ይሄን በሆነ የምትይው ነገር ስተሞክሪ ከልብ አዳምጦሽ ያን ነገር ላይ አንቺን ለመርዳት ዝግጁ ይሆናል ማለት ነው እና ወንድ ልጅ እንደዛ የሚያደርግ ከሆነ የምር ወዶሻል ማለት ነው። ገባሽ? እና በቃ የተለየ ነገር ሲያሳይሽ በቃ ያንቺን ፕላን፣ ያንቺን ፍላጎት፣ ያንቺን እቅድ ሰፖርት የሚያደርግ ከሆነ ወዶሻል ማለት ነው እና እሱን ነገር እንድታስቢበት እነግርሻለሁ። ማይወድሽ ማለት ሰፖርት አላደረገሽም ማለት ደግሞ አይወድሽም ማለት አይደለም። ግን ላንቺ የተለየ ነገር ካለው ወንድ ልጅ በታሪክ ይሁን በቃ አንቺ የሆነ ቦታ አየዋለሁ ብለሽ መሄድ የምትፈልጊ ቦታ ሊኖር ይችላል። በዛ ሁሉ ነገር ውስጥ አንቺን ሰፖርት ማድረግ ይፈልጋል ማለት ነው። ስለዚህ ይሄ ልጅ ጥብቅ እንደማስትሽ ማለት አለብሽ ማለት ነው እዚህ ልጅ ላይ እና ሌላው ደግሞ ወንድ ልጅ በጣም ሲወድሽ ምን ያደርጋል? የአንቺን እቅዶችሽን በደንብ አድርጎ ያዳምጥሻል፣ ይሰማሻል ማለት ነው እና እቅዶችሽ እንዲሳካልሽ ለአንቺ በቃ ብርታት ይሆንሻል ማለት ነው እና ስለዚህ እንደዚህ የሚያደርግ ወንድ ካለ ተጣበቂበት እንደማስትሽ እንዳትፈጪው ማለት ነው እና ሌላው ወንድ ልጅ ሲወድሽ የሚያሳይሽ ነገር ምንድነው? አንቺን ፕሮቴክት ያደርግሻል። በምንም አይነት መንገድ ቢሆን አንቺን አሳልፎ አይሰጥሽም እና ፕሮቴክት ያደርግሻል። ከአንቺ ጋር በቃ አይለይም ምናምን ነገር እና ራሱን ለአንቺ ሳክሪፋይስ ያደርጋል ማለት ነው እና እንደዚህ አይነት ወንድ ካገኘሽ ጥብቅ ብለሽ ቀሪበት ማለት ነው እና የዛሬ ቪዲዮ እንግዲህ ይህን ይመስላል። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ለዛሬ እዚህ ጋር ይበቃናል። ሀሳብ አስተያየት ካላችሁ እንዳሻሽል የምትፈልጉት ነገር ካለ እንግዲህ ጸጉሬን በጣም ስለምወደው ነው እንግዲህ እንዲመነካከው እንዳሻሽል የምትፈልጉት ነገር ካለ ኮሜንት አድርጉልኝ። ለዛሬ ግን እዚህ ጋር ይበቃናል። ደግሞ ሰብስክራይብ ማድረግ እንዳትረሱ። እናንተ ሰብስክራይብ ስታደርጉ የኔን መስራት እኔ እንድሰራ ሞር ተገፋፉኛላችሁ ማለት ነውና ከዚህ የተሻለ እንግዲህ ቆሜ ቁጭ ብዬ ወገቤን ዝቅ ምናምን አድርጌ